አዎ መምህር ነው። የእውቀት ክምችቱን የአእምሮ ጭማቂ የሊቃውንት ግኝት የሕይወት አድማቂ አዎ መምህር ነው። ዛሬም ብቻ መርጠው በዛሬ ያልቀሩ ነገንም አስበው ለትውልድ የሰሩ አዎ መምህር ነው። ጠቢባን ተራቀው ትዕንግርት ቢሰሩ ሊቀ ሊቃውንታት ተብለው ቢጠሩ በመንኮራኩራቸው ህዋውን ቢዞሩ የእውቀት መሰረቱ እሱ ነው መምህሩ። አዎ እሱ ነው መምህሩ። የደስታ መፍለቂያ የጥበብ ብልታ የፈጠራ መሰረት የሐሳብ ግኝታ የዚህ ሁሉ ሙያ መንስኤው ስሌቱ መምህር እኮ ነው የእድገት መሰረቱ። አዎ ለዚህ መምህር ምስጋና ያንሰዋል። እንደ ሻማ ቀልጦ የእውቀት ብርሃን ሰጥቶ ሌባ የማይወስደው ዕውቀት አሸምቶ እኮ ማን ነው ያላለፈ በሱ ሙያ ታሽቶ። አዎ ለዚህ መምህር ምስጋና ያንሰዋል። ከአድማስ ባሻገር ያለውን ያስተውላል። አዎ ተማሪውን ከሱ በላይ ሊያደርግ ደፋ ቀና ይላል። ታዲያ ለዚህ መምህር ምስጋና ያንሰዋል። ታዲያ ምስጋናችሁ ልቡን የሚያረካው በስነ ምግባሩ በእውቀት የተካነ ትውልድ ስትሆኑ ነው። እንደ ሰለጠኑት እንደ ተማረ ኃይል የአገር ፍቅር ስሜት ውስጣችሁ ሲኖር ነው። ክብር ለወላጆቻችን፣ ክብር ለመምህራኖቻችን፣ ፍቅር ለተማሪዎቻችን ከማርያም ሰፈር አንደኛና ሁለተኛ አጠቃላይ ደረጃ ትምህርት ቤት ማርያም ሰፈር ሚኒ ሚዲያ። መምህር ነኝ እኔ ሙያዬ መስክር ይናገር ጋዋኔ ጥቁር ሰሌዳ ላይ በነጭ ጠመኔ ጦማር የማስቀምጥ መምህር ነኝ እኔ። በጥቁር ዓለም ላይ በነጭ እየጻፍኩኝ ጥቁር አካሌ ላይ ነጭ እየለበስኩኝ ትንሽ አበርክቼ ብዙ የተማርኩኝ በማስተማር ሰበብ ዕውቀት የቀሰምኩኝ እኔ አስተማሪ ነኝ በስም የከበርኩኝ። ላስተምር ገብቼ አብዝቼ እማራለሁ ሳላውቅ ገብቼ አውቄ እወጣለሁ። ሰርክ አዲስ ቃል ጥበብ ቀስማለሁ ከተማሪው ዓለም ትምህርታዊ ተውኔት ክህነት ወርሳለሁ። እናም በዚህ ዓለም መኖር እመርጣለሁ። ለተማሪው ዓለም ክብር እሰጣለሁ። አይደለውም ሻማ ቀላጭ ለተማሪ ይልቅ መምህር ነኝ መንገድ አሳይ መሪ ከተማሪ መማር ተምሮ አስተማሪ።